ሰላም የቻናሌ ቤተሰቦች እንደምን ናችሁ? ዛሬም በሌላ ርዕስ ወደ እናንተ መጥቻለሁ። ቪዲዮውን ካያችሁ በኋላ ሰብስክራይብ እንድታደርጉ እጠይቃችኋለሁ ማለት ነው። ዛሬ ደግሞ አዲስ ይዤላችሁ የመጣሁት ነገር ቢኖር አንድን ልማድ እንዴት መገንባት እንደሚቻል ካነበብኩትና በህይወቴ ተግብሬ ውጤታማ ከሆንኩት ወደ እናንተ ላቀርባችሁ ነው የመጣሁት። በደንብ እንድትከታተሉኝ እጠይቃችኋለሁ። በመጀመሪያ ደረጃ ልማድ ማለት አውቶማቲክ እስኪሆን ድረስ በበቂ ሁኔታ የተደጋገመ ባህሪ ማለት ነው። ስለዚህ አንድን ነገር በየቀኑ መደጋገም ከቻልክ አንድን ነገር በየቀኑ ማድረግ ከቻልክ ከሆነ ወራት በኋላ ልማድ ይሆናል ማለት ነው። ዋናው ነገር እዚህ ጋር መደጋገሙ ነው። እንዴት መደጋገም ይቻላል? አንድን ነገር ብዙዎቻችን እንደምናውቀው የሆነ ጂም የመግባት ስፖርት የመስራት ልማድ ለመገንባት እንፈልግና የመደጋገም አቅሙን እናጣለን። በቃ የሆነ 2-3 ቀን መሄድ እንችላለን፣ ግን ከዛ በኋላ ይሰለቸናል፣ መደጋገም አንችልም። ያ ነገር ልማድ ሊሆን አይችልም ማለት ነው ስላልደጋገምን። ስለዚህ ልማድን ለመገንባት ወሳኝ ከሆኑ ነገሮች መደጋገም ነው። እንዴት አንድን ልማድ መደጋገም ይቻላል የሚለውን በዚህ ቪዲዮ አብራራላችኋለሁ ማለት ነው። ካነበብኩትም በህይወቴ ከፈጸምኩትም ልማዶችን ለመደጋገም 4 መስፈርቶች አሉ። እነዚህም 4 መስፈርቶች አንደኛው ፍንጭ ወይንም ምልክት የሚለው ነው። ሁለተኛው ጉጉት ወይንም ፍላጎት የሚለው ነው። ሶስተኛው ተግባር ወይንም ግብረ መልስ የሚለው ነው። አራተኛው ሽልማት ወይንም ውጤት የሚለው 4 ደረጃዎች አሉ። የመጀመሪያው ምልክት ወይንም ፍንጭ የምንለው የሆነ ልማድ ለመገንባት አስበናል አይደል? ያንን ልማድ አሁን ለመደጋገም ነው ሐሳባችን። ብዙ ሰዎች ሲጋራ ማየት የማጨስን ፍላጎት እንደሚያነሳሳውላ፣ ሲጋራ ሲያዩ የማጨስ ፍላጎት እንደሚመጣ ሁላ የሆነ ምልክት ሊኖር ይገባል። አሁን ስፖርት የመስራት ልማድ ለመገንባት ከፈለክ ምልክት ልታደርግ የሚገባው ነገር ቢኖር ከእንቅልፍ መንቃት ስፖርት የመስራት ምልክት እንዲሆን ማድረግ ለአእምሮህ መንገር ይጠበቅብሃል። አሁን ያንን ካደረክ በኋላ ምልክቱን ወይንም ፍንጩን ግልጽ ማድረግ፣ የሚታይ ማድረግ፣ ሁል ጊዜ ዘውትር የምታደርግ ማድረግ ማለት ነው። አሁን ዘውትር ትተኛለህ፣ ትነቃለህ። ጠዋት ስትነቃ ሁል ቀን ከእንቅልፌ እንደነቃው ስፖርት ሰራለሁ የሚለውን ከእንቅልፌ መንቃትን በቃ ምልክት አድርገህ ልትጠቀም ትችላለህ። ግልጽ ማድረግ ሁሉም ቦታ ላይ የሆነ ልማድ ለመገንባት የሚታይ ማድረግ። ሁለተኛው ደረጃ ደግሞ ጉጉት ወይንም ፍላጎት የሚለው ደረጃ ነው። አንድን ተግባር ፍላጎት ወይንም ጉጉት የማድረግ ጉጉት ከሌለ ልታደርግ ወይንም ልትደጋግመው አትችልም ማለት ነው። ስለዚህ አጓጊ ማድረግ አለብህ። ልማድ እንዲተገበር ወይንም ልማድን ለመደጋገም ወይንም የሆነ ተግባርን ለመደጋገም አጓጊ ማድረግ አለብህ። ማለትም ከአልጋይ ስትነሳ ስፖርት መስራት ምልክት ሊሆንልህ ይችላል። ከዛ በኋላ ግን የሆነ ጉጉት መፍጠር አለ። ስፖርት ቢሰራ ምን የአካል ጤና አገኛለሁ፣ ሰውነቴ ጤናማ ይሆናል፣ የተስተካከለው አቋም ይኖረኛል ብለህ በቃ በጉጉት ለማድረግ አጓጊ ማድረግ አለብህ። እንደውም መጽሐፍ ሳነብ እውቀት የተሻለ ሰው ሆናለሁ፣ የተሻለ እውቀት ይኖረኛል የሚለውን በማሰብ አጓጊ ማድረግ ይኖርብሃል። ስለዚህ ሁለተኛው ደረጃ ይሄ ነው። ሶስተኛው ደረጃ ደግሞ ተግባር የምንለው ቀላል ማድረግ አለብን። የሆነን ልማድ ለመደጋገም ተግባርን ቀላል ማድረግ አለብን። አሁን ብዙ ሰዎች ልማድ በጀመሩ ወቅት መጽሐፍ ለማንበብ ሲነሱ በአንድ ቢያንስ ወደ 20 ፔጅ ወይንም 1 ሰዓት 2 ሰዓት ተቀምጬ ያነባለሁ ብለው በቃ ከ3 ወይንም ከ4 ቀን በኋላ ይሰላቻቸዋል። ስለዚህ ተግባሩን ቀላል ካላደረግ በጊዜ ሂደት ይሰላቻል። ለምን? ሰውነቴ ያንን ነገር አልለመደም፣ ያንን ነገር ከሰውነቴ ጋር አልተዋሃደም። ስለዚህ ቀላል ማድረግ አለብን። አሁን ስፖርት ለመስራት እኔ ቀደም እንዳልኩ ስፖርት የመስራትን ልማድ ለመገንባት ከፈለኩ ከአልጋዬ እንደተነሳው ስፖርት የመስራት ምልክት ይሆንልኛል። ከዛ የተስተካከለው አቋም፣ ጤናማ ሰውነት፣ ጤና ምናምን ሳስብ ያጓጓኛል። ተግባሩን ደግሞ ቀላል ማድረግ አለብኝ። ለምን? ተግባሩን ቀላል ካላደረኩ ያንን ተግባር ከባድ ከሆነ ሰውነቴ ስላለመደው ይሰለቸዋል። ስለዚህ ቢያንስ
4 ደቂቃ 5 ደቂቃ 10 ደቂቃ ፑሽአፕ ሰርቼ በቃ ስፖርት ሰርቻለሁ ብሎ በጊዜ ሂደት እየጨመርክ ትሄዳለህ። ስለዚህ ተግባሩን ቀላል ማድረግ አለብህ ሁል ጊዜ ማለት ነው። ልማድን ለመገንባት ስትፈልግ የሆነ መጽሐፍ ማንበብ ነው ሀሳቢ፣ ተግባሩን ቀላል ማድረግ በቀን ቢያንስ 1 ፔጅ ማንበብ፣ ቢያንስ 2 ፔጅ ማንበብ። ብዙ ስታነብ በቃ ይሰለችሃል። ከማንነቴ ጋር ስላልተዋሃደ ታቆመዋለህ። የመጨረሻኛውና ዋነኛው አራተኛው ልማድ እንዲደጋገም የሚያደርገው ውጤት ወይንም ግብረ መልስ የምንለው ደረጃ ነው። ይሄ ማለት ምን ማለት ነው? አሁን ያንን ነገር ካደረክ በኋላ ደስ ማይሊ ከሆነ አሁን ብዙ ሰዎች እኮ ሲጋራ የሚያጨሱት ካጨሱት በኋላ የሚያገኙት ውጤት አለ። ምን አይነት ውጤት? ከጭንቀት የመውጣት ውጤት፣ ሽልማት አለ። ከጭንቀት ብዙ ሰዎች ማህበራዊ ሚዲያ የሚወጡ ከድብርት ለመውጣት። ይሄ ማህበራዊ ሚዲያ መጠቀም የሚሰጠው ሽልማት አለ፣ ሪዋርድ አለ። ያም ከጭንቀት እንደማውጣት። ስለዚህ የምታደርገው ነገር ሪዋርድ ሊኖረው ይገባል። የሚያስደስት ወይንም ውጤቱ አራተኛ ደረጃ ላይ ውጤቱ አርኪ ሊሆን ይገባል። ደስ የሚል የሆነ እውቀት አግኝቼበታለሁ በቃ ማሰብ አለብህ። ቅድም ሁለተኛ ደረጃ ላይ እንዳየን የተስተካከለ አቋም እየኖረኝ ነው፣ አሁን በቃ የሰውነት ቅርጼ እየተስተካከለ ነው ብለህ ማሰብ አለብህ። ስለዚህ እነዚህ 4 ደረጃዎች ልማድን እንድንደጋግም ያደርጉናል። ቪዲዮው ከተመቸ ላይክ በማድረግ እንድታበረታቱኝ፣ ሰብስክራይብ በማድረግ እንድታበረታቱኝ ይፈልጋለሁ። ሌላ ቪዲዮዎችንም ስለምሰራ የደውል ምልክቷን በመጫን ኖቲፊኬሽን እንዲደርስላችሁ ማድረግ ትችላላችሁ። በሌላ ቪዲዮ እንገናኛለን። እስከዛው በሰላም ቆዩልኝ።